ምዕራፍ 9 በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ታላቅ ሐዘንና የማያቋርጥ ጭንቀት በልቤ አለ። ለወገኖቼ ስል ስለ ወንድሞቼ እኔ ራሴ የተረገምሁና ከክርስቶስም ተለይቼ የተጣልሁ እንደሆን እንኳ እወድ ነበር። እነርሱም የእስራኤል ሕዝብ ናቸው። ልጅ መሆን፣ መለኮታዊ ክብር፣ ኪዳን፣ ሕግን መቀበል፣ የቤተ መቅደስ ሥርዓትና ተስፋ የእነርሱ ናቸውና አባቶችም የእነርሱ ናቸው። ክርስቶስም በሥጋ የትውልድ ሐረጉ የሚቈጠረው ከእነርሱ ነው። እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል ተሽሯል ማለት አይደለም። ከእስራኤል የተወለደ ሁሉ እስራኤላዊ አይደለምና፣ ከአብርሃም ዘርም ስለሆኑ ሁሉም ልጆቹ አይደሉም። ይልቁንስ ትውልድህ በይስሐቅ በኩል ይጠራልሃል እንደ ተባለው ነው። ይህም ማለት የእግዚአብሔር ልጆች የተባሉት የሥጋ ልጆች አይደሉም፣ ነገር ግን የአብርሃም ልጆች የተባሉት የተስፋው ልጆች ናቸው። ጊዜው ሲደርስ እመለሳለሁ፣ ሳራም ወንድ ልጅ ትወልዳለች ተብሎ ተስፋው ተሰጥቶአልና። ይህም ብቻ ሳይሆን የርብቃ ልጆች አንድ አባት አላቸው፣ እርሱም አባታችን ይስሐቅ ነው። መንትዮቹ ገና ሳይወለዱ ወይም በጎም ሆነ ክፉ ሳያደርጉ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በሥራ ሳይሆን ከጠሪው በመሆኑ ታላቁ ታናሹን ያገለግላል ተብሎ ተነገራት። ይህም ያዕቆብን ወደድሁ ኤሳውን ግን ጠላሁ ተብሎ እንደ ተጻፈው ነው። እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋልን? በፍጹም አያደርግም። ለሙሴ የምምረውን እምረዋለሁ፣ ለምራራለትም እራራለታለሁ ይላልና። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሣ ነው። መጽሐፍ ፈርዖንን ኃይሌ በአንተ እንዲታይ ስሜም በምድር ሁሉ እንዲነገር ለዚህ አስነሣሁህ ይላልና። ስለዚህ እግዚአብሔር ሊምረው ለሚወደው ምሕረት ያደርግለታል፣ ልቡ እንዲደነድን የፈለገውንም ያደነድነዋል። ከእናንተ አንዱ ታዲያ እንደዚህ ከሆነ እግዚአብሔር እስካሁን ለምን ይወቅሰናል? ምክንያቱም ፈቃዱን ሊቋቋም የሚችል ማን አለ ይለኝ ይሆናል። ነገር ግን ለእግዚአብሔር መልስ የምትሰጥ አንተ ማን ነህ? ሥራ ሰሪውን ለምን እንዲሠራኸኝ ይለዋልን? ሸክላ ሰሪ ከሚሠራው ጭቃ አንዱን ሸክላ ለክብር ሌላውን ደግሞ ለተራ አገልግሎት የማድረግ መብት የለውምን? እግዚአብሔር ቁጣውን ለማሳየት ኃይሉንም ለማሳወቅ ፈልጎ የቁጣው መግለጫ የሆኑትን ለጥፋትም የተዘጋጁትን እጅግ ታግሶ ቢሆንሳ፣ አስቀድሞ ለክብር ላዘጋጃቸው የምሕረቱም መግለጫዎች ለሆኑት የክብሩ ባለጠግነት እንዲታወቅ ይህን አድርጎ እንደሆነስ የጠራው ከአይሁድ ወገን ብቻ ሳይሆን ከአሕዛብ ወገን የሆነውን እኛን እንኳ ሳይቀር አይደለምን? በሆሴዕ እንዲህ እንደሚል ሕዝቤ ያልሆኑትን ሕዝቤ ብዬ እጠራቸዋለሁ፣ ያልተወደደችውንም የተወደደችው ብዬ እጠራለሁ። ደግሞም ሕዝቤ አይደላችሁም ተብሎ በተነገራቸው በዚያ ቦታ የሕያው እግዚአብሔር ልጆች ተብለው ይጠራሉ። ኢሳይያስም ስለ እስራኤል እንዲህ ሲል ይጮኻል። የእስራኤል ልጆች ቁጥር በባሕር ዳር እንዳለ አሸዋ ቢሆንም ትሩፉ ብቻ ይድናል። ጌታ ፍርዱን በምድር ላይ በፍጥነትና ለመጨረሻ ጊዜ ይፈጽማልና። ይኸውም ቀደም ሲል ኢሳይያስ እንደ ተናገረው ነው። የሰራዊት ጌታ ዘር ባያስቀርልን ኖሮ እንደ ሰዶም በሆን ነበር፣ ገሞራንም በመሰልን ነበር። እንግዲህ ምን እንበል? በእምነት የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። ነገር ግን የጽድቅን ሕግ የተከታተሉት እስራኤል አላገኙትም። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለ ተከታተሉት ነው። እነርሱም በማሰናከያው ድንጋይ ተሰናከሉ። ይህም እነሆ ሰዎችን እንዲደናቀፉ የሚያደርግ ድንጋይ፣ እንዲወድቁ የሚያደርግ ዓለት በጽዮን ላይ አስቀምጣለሁ፣ በእርሱም የሚያምን አያፍርም ተብሎ እንደ ተጻፈ ነው።